እንግዲህ ስለዚያች ቀን ወይም ስለዚያች ሰዓት የተባለው ጌታ ኢየሱስ ዳግም የሚመጣበትን ቀን ወይም ሰዓት መሆኑ ነው እና ይህንን ቀንና ሰዓት ራሱ ጌታችን ኢየሱስ ወልድም ቢሆን አያውቃትም ብሎ ተናገረ። ራሱ ክርስቶስ ማለት ነው። የምር ግን ክርስቶስ ኢየሱስን ቀንና ሰዓት አያውቃትም? ያውቃታል። ግን እዚህ ክፍል ላይ ግን አያውቃትም ተብሏል። ለምን አያውቃትም ብሎ ራሱ ኢየሱስ ተናግሮ ለምን እንዳለፈ ነግራችኋለሁ ቀለል አድርጌ። አስቀድሜ ግን እንደሚያውቃት በማሳያ የተወሰነ ነገር ልስጣችሁ። እንግዲህ የተነገረለት ቀን ወይም ሰዓት ስለምን ቀን ወይም ሰዓት ነው? ራሱ ክርስቶስ ኢየሱስ ስለሚመጣባት ነው። እና ባለቤቱ ራሱ የሚመጣባት ቀን ከሆነች ወይም ሰዓት ከሆነች ራሱ የሚመጣበትን ቀን አያውቅም ልንል አንችልም መቼስ። በዛ ላይ ደግሞ ሊመጣ ሲል መላእክትን እንደሚልክ ተነግሮናል። ቅዱሳን መላእክቱን ይልካል። ሊመጣ ሲል ጌታችን ኢየሱስ ማለት ነው ይልክና ይሰበስቡለታል። እና ያቺ ቀን ጌታችን ኢየሱስ የሚመጣባት ቀን ላይ መላእክቱን የሚልክ ከሆነ ግን ይህችን ቀን ካላወቀ ጌታ ኢየሱስ እንዴት መላእክቱን ሊልክ ይችላል? አይችልም ማለት እኮ ነው። 24ኛው የማቴዎስ ወንጌል ምዕራፍ ላይም ይሄ በግልጽ ተቀምጧል። እና ጌታችን ያችን ቀን የማያውቃት ከሆነ ቅዱሳን መላእክቱንም ሊልክ አይችልም ያስብላል። እና ቅዱሳን መላእክቱን እንደሚልክ ከነገረን በቃ ያችን ቀን ያውቃታል ብለን እንድንናገር ያደርገናል። ሲቀጥል ደግሞ ሁለተኛ አመጣጡን ሲነግረን በምሳሌ ይነግሩናል። በምን አይነት አመጣጥ ነው የሚመጣው ያለው? በሌባዊ አመጣጥ ማለት ሌባ በምን ሰዓት እንደሚመጣና ሊዘርፍ ማለት ነው ወደ ሆኑ ሰዎች ቤት በምን ሰዓት እንደሚመጣ የቤቱ ባለቤቶች ሊያውቁ ይችላሉ? አይችሉም አይደለ? ማለት በምን ሰዓት ለምሳሌ የሆኑ ሰዎች በቤት ውስጥ ሲኖሩ በምን ሰዓት ሌባ እንደሚመጣ አያውቁም። ስለዛ ነቅተው ነው መጠበቅ ያለባቸው። ሌባው ግን መች እንደሚመጣ ያውቃል? አያውቅም። ሌባው ያውቃል። 8 ሰዓት ሌሊት ወይስ 9 ሰዓት ምናምን ብሎ አስልቶ አውርዶ አውጥቶ ነው በአመቺ ሰዓት የሚመጣው፣ ለራሱ በሚያመቸው ሰዓት ማለት ነው እንጂ የሆነ ከሚዘረፉት ሰዎች ጋር አብሮ ሰርፕራይዝ ይሆናል እንዴ? እንዴ መጣው እንዴ ሊዘርፍ ይላል እንዴ? አብሮ እኩል ነው ከነሱ ጋር የሚያየው መምጣቱን አይደለም። እሱ አስቀድመው በዚህ ሰዓት ቢሄድ ብሎ ወስኖ ይመጣል ሌባው። እነዛ ሰዎች ግን ነቅተው መጠበቅ አለባቸው። ለምን? በምን ሰዓት እንደሚመጣ ስለማያውቁት እና ይህንን አመጣጡን ከጌታ ኢየሱስ አመጣጥ ጋር ራሱ ክርስቶስ ኢየሱስ አመሳስሎ ነግሮናል። አሁን ያመሳሰለው የሌባን ግብሩን አይደለም፣ ዘራፊነቱን፣ ስርቆቱን ሳይሆን የአመጣጡን ሁኔታ ነው ከክርስቶስ አመጣጥ ሁኔታ ጋር ያመሳሰለልን። እንዲያ ከሆነ እንግዲያውስ ክርስቶስ ሲመጣ ልክ እንደ ሌባ ከሆነ የሚመጣው፣ ስለዛ መቼ እንደሚመጣ እኛ አናቅም። እኛ ልክ እንደ ተዘራፊዎቹ ሰዎች ማለት ነው፣ እንደ ቤቱ ባለቤቶች መቼ እንደሚመጣ አናቅም። በማንኛቸውም ሰዓት ሊመጣ ስለሚችል ተጠንቅቀን እንደው በጣም በህይወታችን ውስጥ ጥንቁቅ ሆነን ልንኖር ይገባል፣ ልንጠብቀው ይገባል። ኦኬ። ራሱ ባለቤቱ ጌታችን ኢየሱስ ግን የሚመጣበትን ያውቃል። ልክ ሌባው በምን ሰዓት እንደሚመጣ እንደሚያውቀው ሁሉ ሌባው ያውቃል? አያውቅም? መቼ እንደሚመጣ ያውቃል ሌባው። ልክ እንደዛ ሁሉ ክርስቶስን መቼ እንደሚመጣ ያውቃል። ምክንያቱም ያመሳሰለልን ምሳሌ ይሄንን ስለሆነ። ኦኬ። ይሄንን ያዝ አድርጉ። ሌላ ተጨማሪ ማሳያ ከአብና ከሆነ ከተፈጠረ ቀን ወይም ሰዓት ማን ነው የሚረቀው? ማለት ለእውቀት የሚርቀው ከማወቅ በጣም የሚርቀው ፈጣሪ አብ ነው ወይስ የሆነች ቀን ወይም የሆነች ሰዓት? የትኛው ነው በጣም የሚከብደው ለማወቅ? ኦፍኮርስ ፈጣሪ ነው። ፍጡር የሆነችን ቀን ከፈጣሪ ጋር ልናነጻጽርም አንችልም። በማወቅ ደረጃ በባህሪ ማለት ነው። ይቅርታ፣ በባህሪ አብን ከማወቅ ደረጃ ጭራሽ አይነጻጸሩም ራሱ። ወልድ ግን አብን በባህሪው ያውቀዋል። ወልድ አብን በባህሪው የሚያውቀው ከሆነ የሆነች የተፈጠረች ቀንን የማያውቅበት ምንም ምክንያት አይኖርም። ወልድ አብን እንደሚያውቀው እንግዲህ በዚህ በማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ ጌታችን ኢየሱስ ምን ብሎ ተናግሯል? ከአብ በቀር ወልድን የሚያውቀው ማንም የለም ይላል። ተመልከቱ፣ የሚጀምረው ከአብ በቀር ወልድን የሚያውቀው ማንም የለም። ወልድን ራሱ በነገራችን ላይ በባህሪው ማንም ሰው አያውቀውም። ታውቁታላችሁ? በባህሪው ወልድን ማንም አያውቀውም። በመለኮታዊ በሆነው በዚህ ባህሪው ማንም ሰው አያውቀውም ወልድን። ከማን በቀር አለ? ከአብ በቀር። አብ ብቻ ነው ወልድን ማወቅ የሚችለው አለ። እሺ፣ ከወልድም በቀር ደግሞ አብን የሚያውቀው ማንም የለም አለ። ከማን በቀር? ከወልድ በቀር ወይም ይልና ወልድ ሊገልጥለት ከወደደ ወይም ከፈቀደው በቀር። ስለዛ ወልድ ከገለጠልህ ብቻ ወልድ በገለጠልህ ልክ ታውቋለህ አብን እንጂ በባህሪው አብን ልታውቀው አትችልም። ከወልድ በቀር አብን የሚያውቀው ማንም የለም ተባለ። እንዴ ከወልድ በቀር? አዎ። ነቢያቱ እግዚአብሔርን አያውቁትም? ያውቁታል። ታዲያ ለምንድን ነው ከወልድ በቀር የተባለው? ምክንያቱም እዚህ ጋር እየተነገረ ያለው ባህሪያዊ እውቀት ስለሆነ ነው እንጂ ሌላ አይደለም። ሌላ ቢሆንም ነቢያትም ያውቁታል፣ እንዳልኳችሁ ብዙዎች ያውቁታል። የማያውቁትን እግዚአብሔርን አይደለም ሲጠሩት የነበረው፣ ግን የሚያውቁት ግን በባህሪው አይደለም። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም እንዳለው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም።
ክብሩን እንደው ከመገለጡ አንጻር እኮ አይተውት ይሆናል፣ ግን በባህሪው ግን ማንም ሊያዩ የሚችል የለም። በአባቱ እቅፍ ያለ አንድ ልጁ ግን እርሱ ታረከው ተብሎ ተነገረ። ስለዛ ወልድ ከማየት አልፎ በእቅፉ ነው ተብሎ ተነገረለት። ከዛ አልፎ ጭራሽ ይተረከዋል ተባለ። ስለዚ አብን በባህሪው ወልድ ያውቀዋል። ከአብና ከሆነች ቀን ወይም ከሆነች ሰዓት የትኛው ይረቃል ነው? የሚረቀው አብ ነው። ለማወቅ በጣም ሩቅ የሚሆነው አብ ነው እንጂ የተፈጠረች የሆነች ቀንና ሰዓት አይደለችም። ግን ጌታችን ኢየሱስ ይህንን ሩቅ የሆነውን አብን ለእርሱ ሩቅ አይደለም፣ ለወልድ ቅርቡ ስለሆነ ያውቀዋል። ስለዛ በአብ ያለ የትኛውም እውቀት ለወልድ እንግዳ ነገር አይደለም። ለወልድ እንግዳ ነገር አይደለም። ለወልድ እንግዳ ነገር አይደለም። በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 1 ቁጥር 24 ላይ የእግዚአብሔር ኃይሉ እና ጥበቡ ተብሎ እንደተነገረለት ጌታ ኢየሱስ የእግዚአብሔር ጥበብ ነውና አብን በባህሪው ስለሚያውቀው በአብ ውስጥ ያለ እውቀት ሁሉ በወልድ ዘንድ እንግዳ አይደለም። በቃ ይታወቃል፣ በወልድ ዘንድ ይታወቃል። ያቺ ቀንና ሰዓት ለአብ የተሰወረች ብትሆን ኖሮ ለወልድም የተሰወረች ትሆን ነበር። ያው እንደዚህ ነገር አይፈጠርም፣ ግን ቢሆን እንደዛ ነበር የሚሆነው። ግን አብ የሚያውቃት ከሆነ አብን ስለሚያውቀው በአብ ዘንድ ያለ እውቀት ሁሉ ወልድም የሚያውቀው ይሆናል። ለዛ ነው ቅዱስ ጳውሎስም ምን ብሎ የሚናገረው በቆላሲስ መልእክቱ ምዕራፍ 2 ቁጥር 3 ላይ የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና ይላል። በጌታችን ኢየሱስ ምን ሁሉ አለ? የተሰወረ ደግሞ አለው የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነው፣ በእርሱ ነውና በጌታችን ኢየሱስ። ስለዛ ከእርሱ አብ የሚያውቀው ሆኖ ለክርስቶስ የተሰወረበት ነገር በፍጹም ምንም ነገር የለም። የተሰወረ የጥበብና የእውቀት መዝገብ ሁሉ የተሰወረ ሁሉ ሳይቀር ማለት ነው በእርሱ ነውና በጌታችን ኢየሱስ ነውና። ስለዛ የሆነች የተፈጠረች ቀንና ሰዓት ከክርስቶስ መጣፍ አይደለም። በጣም የሚያስገርም የመጨረሻ አንድ ነገር ልንገራችሁ። ያቺ የተፈጠረች ቀንና ሰዓት ያልኳችሁም የተፈጠረችው በራሱ በክርስቶስ መሆኗ አያስደንቃችሁም? ያቺ ቀንና ሰዓት የተፈጠረች ናት አይደል? መቼስ ያልተፈጠረ ጊዜ የለም። ጊዜ የተፈጠረ ነው። ያቺ ቀን ያቺ ሰዓት እንደው ብቅ ዝም ብላ እንዲሁ በራሷ የመጣች አይደለችም፣ የተፈጠረች ናት። የተፈጠረ ነገር ሁሉ ደግሞ የተፈጠረው በክርስቶስ እንደሆነ መጽሐፍ ነግሮናል። በዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ አይደል የሚለው? ሁሉ በእርሱ ሆነ ሚኒንግ ተፈጠረ። ከሆነውም ወይም ከተፈጠረውም አንዳች እንኳን ያለ እርሱ የሆነ ምንም የለም ተብሏል። ስለዛ የተፈጠረው ሁሉ ያለ ምንም ኤክሰፕሽን በእርሱ ከሆነ የተፈጠረው በክርስቶስ ኢየሱስ። በቃ ያችን ቀን የፈጠራት እርሱ እንደሆነ እናውቃለን፣ እንረዳለን። በዕብራውያን ምዕራፍ 1 ቁጥር 2 ላይም ዓለማትን ወይም ዘመናትን ጊዜያትን በፈጠረበት በልጁ ተብሏል። ዓለማትን በፈጠረበት የሚለው ላይ ዘመናትን ጊዜያትን እንደማለት ነው። እሺ ዮሐንስን የሚለው ጊዜያት እንደማለት ነው። ጊዜያትን በፈጠረበት በልጁ በዚህ ዘመን መጨረሻ ላይ እኛ ተናገረን ተባለ። ስለዚህ አሁን ጊዜ የተፈጠረው ዓለም የተፈጠረው ሁሉ የተፈጠረው በእርሱ ከሆነ ያቺ ቀን የተፈጠረችው በክርስቶስ እንደሆነ ግልጽ ነው። በክርስቶስ ከሆነ የፈጠረውን አያውቅም እንደማለት፣ ያችን ቀንና ሰዓት አያውቃትም ማለት የፈጠረውን እንኳን አያውቅም እንደማለት ነው። ያውቃል፣ ምክንያቱም የፈጠረውን አያውቅም ልንል ስለማንችል ጌታችን ኢየሱስ ያችን ቀንና ያችን ሰዓት ያውቃታል። ታዲያ ሁሉ እንዲህ ከሆነ በዚህ ደረጃ ግልጽ ከሆነ ለምንድን ነው ጌታችን ኢየሱስ ወልድም ቢሆን አያውቃትም ያለው? ለምንድን ነው? በጣም በአጭሩ ቅዱስ ዮሐንስ አፈወርቅም እንዳስቀመጠው ሐዋርያቱ ይህንን ጥያቄ ጠየቁ። በቃ እንደው ማወቅ ፈልጓል። እንደው የዚህ ሁሉ ነገር ፍጻሜ መቼ እንደሆነ ንገረን አሉት። ይህን ጥያቄ ነው እያብራራ ያለው ባይዜ እና ምልክቶችን ሁሉ ሰጣቸውና በቃ ያቺ ማለት እነሱ የጠየቁት ቀኗን ነው፣ መቼ ነው፣ ጊዜው ነው። እና ጊዜው አይነገራቸውም። በቃ ለእነሱ የተሰወረ ነው፣ ድብቅ ነው። ለማንም ፍጥረት ኢቭን ለመላእክት እንኳን አልተነገረም። እና ምን ያደርጋል ጌታችን ኢየሱስ? ቀኗን አይነግራቸውም፣ ግን ምልክቶቹን ሁሉ ነገራቸው። ያው ቀኑ ባይነገር እንኳን እነሱ ልባቸው እንዳይታወቅ፣ ጥርጣሬ ውስጥም እንዳይገቡ፣ በእምነታቸውም እንዳይወድቁ ጌታችን ምን አደረገ? ምልክቶቹን ሁሉ ነገራቸው። በቃ በዛ ሰዓት ልክ የክርስቶስ መምጫ ሰዓት ላይ ማለት ነው፣ የሁሉ ነገር ፍጻሜ የሚሆንበት ሰዓት ላይ እንዲሆናል እያለ እኮ በጣም ሁሉ ምልክቶቹን የሚፈጸሙ ተአምሮችን ሁሉ እኮ ነገራቸው። ምልክቶቹን ሁሉ ነግሯቸው ማለት ግልጽ አድርጎ ማለት ምልክቶቹን። ቀኗ ግን አትነገርምና ምን አላቸው? ስለዚያች ቀንና ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም አላቸው። የሰማይ መላእክትም አያውቁም አላቸው። መላእክት አያውቁትም። ስለዛ በቃ እናንተም እንደው አትጠይቁ ነው። ልጅም ቢሆን አያውቅም አለ። ለምን? የሰማይ መላእክትን ባያውቁም ግን አንተ ካወቅ ለምን ለእኛ አትነግረንም ብለው እንኳን እንዳይጠይቁት
ካወቅ ለምን አትነግረንም ብለው እንደዛ አይነት ሀሳብ እንዳይኖርባቸው ማለት ነው። ምክንያቱም አሁን በሰዓቱ አያችሁ ይሄ ነገር የሚነገሩ መቼ ነው? ጌታችን ሞቶ ከመነሳቱ በፊት ነውና በእምነታቸው በቃ ገና በደንብ አልጸኑ፣ ሙልት ያሉ አይደሉም ገና። ኢቭን ስለ ሞቱና ስለ ትንሣኤው ደጋግሞ እያስተማራቸው እንኳን አያስተውሉትም ነበር። ሐዋርያቱም ማለት ነው አያስተውሉትም ነበር። መጽሐፍ ይህንን ተናግሯል በግልጽ ደጋግሞ ይነግራቸዋል፣ ግን አያስተውሉትም ነበረ እና ስለዛ ምን ያስፈልጋል? አንደኛ ትንሣኤ ያስፈልጋል። ክርስቶስ ሞቶ ሲነሳ ይሄ እምነትን በጣም ያጠነክራል። ከዛ መንፈስ ቅዱስ ደግሞ መውረዱ ያስፈልጋል። መንፈስ ቅዱስ ደግሞ ሲወርድ በቃ ሙሉ ይሆናሉ፣ በደንብ ይሰራሉ በደንብ። በተለይ ግን ትንሣኤ በጣም ያስፈልግ ነበር እና ከመነሳቱ በፊት በምን መልኩ ነው ትሪት እያደረጋቸው ያለው? ልክ እንደሆኑ እንደ ሕፃን ልጆች። ልክ ለምሳሌ እናንተ አሁን የሆነ አንድ ሕፃን ልጅ መጥቶ የሆነ ጥያቄ ጠየቃችሁ እንበል እና ያ ለዛ ጥያቄ የምትመልሱለት መልስ ግን ለልጁ የማይጠቅመው ቢሆን ጥሩ ባይሆን ማለት ነው ምንድን ነው አድርጋችሁ ምን ብላችሁ ታልፋላችሁ? እኔ እንጃ እኔ ይህንን እኮ አላውቀውም ብላችሁ ልታልፉ ትችላላችሁ። እኔ እንጃ ይህን አላውቀውም ብላችሁ ማለፋችሁ ልጁን በውሸት የማጭበርበር የማታለል ጉዳይ ምናምን አይደለም። ይልቁንም ያ መልስ ለእርሱ አይገባውምና የማይገባ ነው ይሄ ብላችሁ የምታልፉበት መንገድ ነው። ጥያቄውን ሬጀክት የምታደርጉበት የእርሱን ጥያቄ የዚያን የሕፃናትን ጥያቄ በቃ የምታቆሙበት መንገድ አንዱ ምንድን ነው? ታውቁታላችሁ፣ ግን ለእነሱ የማይጠቀም ስለሆነ በሰዓቱ መመለሳችሁ አይ እስቲ ይህን እንኳን አላቆም ብላችሁ ልታልፉ ትችላላችሁ ማለት ነው። ይሄ ኖርማል ነው። ይሄ የማጭበርበሪያ መንገድ ሳይሆን ጥያቄዎችን ሪጀክት የማድረጊያ መንገድ ነው እና ሐዋርያቱን በዛ ሰዓት ልክ እንደዚህ አይነት ሁኔታ ላይ ነበሩ። ከመንፈሳዊ ሕይወት አንጻር ገና ሕፃናት ነበሩ። ስለዛ ጌታችን ምን አደረገ? አይ ልጅም ቢሆን አያውቅም ብሎ አለፈላቸው። በኋላ ላይ ግን ሞቶ ከተነሳ በኋላ ይህንኑ ጥያቄ ጠየቁት። ሐዋርያት ሥራ ምዕራፍ 1 ላይ ጌታችንም አይ በቃ ያኔ በግልጽ ነገራቸው። ምን ብሎ ምንድነው? አብ በገዛ ፈቃዱ ያደረጋትን ቀንና ሰዓት ታውቁ ዘንድ ለእናንተ አይደለም፣ ይሄ በቃ አልተፈቀደም ለእናንተ ብሎ በግልጽ ነገር ለእናንተ ብሎ ራሱ ለእኛ አይደለም ያለው ራሱን አጠቃሉ ለእናንተ ብሎ ማለት ነው። በግልጽ ይነግራቸዋል ማለት ነው። ከዛ አንጻሩ እንዲህ ያለው ይቆየን።